ቀደምት ኢትዮጵያውያን ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ለይተው ጽፈዋል። እንደ እሳትነታቸው እሳት ይወጣቸዋል ይላል። እንደዚህ ብታፋጯቸው እሳት ይወጣቸዋል። ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ። አርሞኒካ ሲነፉለት ይደንሳል ራሱ። አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ። ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸው። መዓዛዋ ከአፍንጫ ጣዕሟ ከአፍ ሳይለይ 7 ቀን መቆየት ይችላል። ጣዕማቸው ነፍስ ከስጋ ሊለይ ይችላል። አላምጠው እስኪወጡ ድረስ አዲስ ፍሬ ይተካሉ። እንደውም አባቶቻችን ምን ይላሉ? አዳም አትብላ ያለውን ዛፍ ፍሬ ባይበላ ብላ ያለውን ቢበላ፣ ምንም ያላለውን ደግሞ ሕይወት ዛፍን 1000 ዓመት ቆይቶ ቢበላ በሕያውነት ይኖር ነበረ። ቀደምት ኢትዮጵያውያን ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ለይተው ጽፈዋል። አዝርዕት ብለው አንድ ወገን፣ አትክልት ብለው ሁለተኛ ወገን፣ እጽዋት ብለው ሶስተኛ ወገን፣ አራተኛ እጽዋተ ገነት ለአራት ነው የሚከፍሉት። እንግዲህ አዝርዕት የሚሏቸው ዘር ማለት ራሱ ቅንጣት ማለት ነው። እንደ ጥሬና እንደ ፍሬ የመሳሰሉት ናቸው። በተለይ በጥፍራችን የምንለቅማቸውን አዝርዕት ብለው ይጠሯቸዋል። ቀጥለው ደግሞ ተክል ብለዋል፣ ወይም በብዙ አትክልት ይባላል። አትክልት የሚሏቸው አብዛኛውን ጊዜ እንደ ችግኝ የመሳሰሉ እንደ ፍል የመሳሰሉ በማጭድ መታጨድ የሚችሉትንም አትክልት ይሏቸዋል። ሌላው እጽዋት ናቸው። በተለይ እጽዋት የሚሏቸው ጠንካራ እንጨቶችን በተለይ ወደ ዛፍ ወደ መሆን ያደጉትን በምሳር በመጥረቢያ ወደ መቆረጥ የደረሱትን እጽዋት የሚል ስም ሰጥተዋል። እንግዲህ ቀደምት ኢትዮጵያውያን አዝርዕት፣ አትክልት፣ እጽዋትን ሲተነትኑ መቼ ተፈጠሩ ሲሉ 3ኛውን ዕለት ነው የሚያነሱት። አሁን ተፈጥሯቸውንም ሲተነትኑ ከአራቱ ባህሪያት ነው ተፈጥሯቸውን የሚያነሱት። ከመላእክትና ከነፍስ በቀር ከአራቱ ባህሪያተ ስጋ ያልተፈጠረ የለም ይላሉ ቀደምት ኢትዮጵያውያን ሊቃውንት። ለምሳሌ ሀ1 ለ2 ሐመርሃ 3 መፊደል አራተኛ መሆኗ እሳትን፣ ውሃን፣ ነፋስ፣ መሬትን በምድር ውስጥ መኖራቸውን ያሳያል። ይህም ሊታወቅ አዝርዕት፣ አትክልት፣ እጽዋት እንደ እሳትነታቸው እሳት ይወጣቸዋል ይላሉ። አስታ እነ ዶግ እንደዚህ ብታፋጯቸው እሳት ይወጣቸዋል። እንደ ውሃነታቸው ደግሞ እንደ ዋርካ፣ እንደ ቁልቋል፣ እንደ ቅንጭብት የመሳሰሉት ጠቅ ብታደርጓቸው ወይም በሆነ ነገር በሳ ብታደርጓቸው ደም የሚመስል ነገር ይፈሳቸዋል። ወተት የሚመስል ነገር ፈሳሽ ነገር ይፈሳቸዋል። እንደ መሬትነታቸው ደግሞ እጽዋትን በመጥረቢያ ቆርጣችሁ ብትቆርጧቸው ፈርሰው በስብሰው አፈር ትቢያ ይሆናሉ። ይሄ የአፈር ጠባያቸው ነው ይላሉ። እንደ ነፋስነታቸው ደግሞ ይናወጻሉ። እንዲህ ሲባል ግን ለየት ያለ ባህሪ እንዳላቸው ማወቅ ያስፈልገናል። ለምሳሌ አሁን ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ። ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደንሳል። አርሞኒካ ሲነፉለት ይደንሳል ራሱ። እጽዋቶቹ ይደንሳሉ ማለት ነው። ይህ ብቻ ሳይሆን አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ። እኛ ብቻ አይደለም ስጋ ምን በላው። በጣም ስል የሆነ ቴንታክልስ አላቸው። አፍ ይመስላሉ። እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው። በጣም ያጣብቅ ሙጫም ይመስል ነገር አላቸው። እና እነዚህ እጽዋት አበባቸውን ተፍተው ይጠብቃሉ። የተለያዩ ነፍሳት እንቁራሪት በለው ምን በለው ሌሊት ወፍ በለው ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸውን። ከዛ እዛው ይበሉታል። ጠንካራውን ነገር ያስወጣሉና ስጋ በል ራሱ አሉ ማለት ነው። ሌላው አራተኛው እጽዋተ ገነት ይባላል፣ ወይም የገነት ዛፎች። በተለይ በገነት ውስጥ 3 አይነት ዛፎችን ነው የሚያመጡት። አንደኛዋ የሕይወት ዛፍ የምትባል ናት፣ ትሪ ኦፍ ላይፍ። እቺ የሕይወት ዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው። ከታቿ እስከ ላይ የመላ ነው እና ከምድር እስከ ሰማይ መድረስ አቅም አላት ይላሉ። መዓዛዋ ከአፍንጫ ጣዕሟ ከአፍ ሳይለይ 7 ቀን መቆየት ይችላል። መዓዛቸው የመንፈቅ የ6 ወር መንገድ ሄዶ መንፈስ መሽተት ይችላል። የጋን መክደኛ የሚያህል ፍሬ ያላቸው፣ ጣዕማቸው ነፍስ ከስጋ ሊለይ ይችላል። አላምጠው እስኪወጡ ድረስ አዲስ ፍሬ ይተካሉ። ግን እነዚህን የገነት ዛፎች ደግሞ ማን ይመገባቸዋል ቢባል የሚበሉት በብሔረ ብፁዓን በብሔረ ሕያዋን የሚኖሩ አዕዋፍ ናቸው ይላል። እንግዲህ ሌላ ዓለም አለ ማለት ነው፣ ወፎች የሚኖሩበት። አዳምን በደብረ ቅዱስ ሳለ እየመጡ ያጫውቱት የነበሩ በአፋቸው በጥፍራቸው ዋሻዎችን ሁሉ በፍሬያት በገነት ፍሬዎች ይሞሉለት የነበሩት እነዚህ አዕዋፍ ይመገቡታል። የተሰወሩ ቅዱሳን የሚመገቧቸዋል ብለው ጽፈዋል። ሌላዋ ዛፍ ደግሞ የተከለከለችዋ ዛፍ በስተምዕራብ አቅጣጫ የነበረች ናት ይላሉ። ሌሎቹ ግን የአጠቃላይ እጽዋተ ገነቶች ናቸው። የሚገርመው እቺ የሕይወት ዛፍ ስር ራሷን ችሎ ደግሞ ማየ ሕይወት የሕይወት ውሃ የምትባል
ከወተት በጣም የምትነጣ ከበረዶ የምትነጣ ከማርና ከወተት ይልቅ የምጣፍጥ እንዳለችም ጨምረው ይገልጻሉ። እንደውም አባቶቻችን ምን ይላሉ? አዳም አትብላ ያለውን ዛፍ ፍሬ ባይበላ ብላ ያለውን ቢበላ ምንም ያላለውን ደግሞ ሕይወት ዛፍን 1000 ዓመት ቆይቶ ቢበላ በሕያውነት ይኖር ነበረ። ነገር ግን ያው የተከለከለውን በልቶ ወደ ምድር ወድቋል። 930 ዓመት ቆይቷል። 1000 ሊሞላው 70 ዓመት ቀርቶታል። ስለዚህ የ1000 ዓመት ዛሬ ብሔረ ብፁዓን ላሉት ተሰጠና ቀሪዋ 70 ዓመት ለኛ ተሰጠችን ይላሉ። አበቃቀላቸውን ቀደምት ኢትዮጵያውያን ፍሬያቸው ወይም ዘራቸው የሚገኘውን ለአራት ነው የሚከፍሉት። አንደኛው ዘእም ውስቴቱ ይሉታል፣ ሁለተኛው ዘእም ታሕቱ ይላል፣ ሶስተኛው ዘእም ገቦሁ፣ አራተኛው ዘእም ላዕሉ ተብለው ይከፈላሉ። ዘእም ውስቴቱ የሚሉት ውስጡ ከውስጡ ማለት ነው። ከውስጡ ዘሩ የሚገኝ እንደ ዱባ እንደ ቅል ያለው ዘሩ ከውስጡ ታገኘዋለህ። ዘእም ታሕቱ ደግሞ ከታች ዘሩ የሚገኘው ለምሳሌ ሽንኩርት፣ ድንችን ብትመለከታቸው ዘራቸው ከታች የሚገኝ ነውና ዘእም ታሕቱ ይባላል። ሌላው ዘእም ገቦሁ ከጎኑ ብለው ደግሞ እንደ ባቄላ እንደ በቆሎ የመሳሰሉ ከጎኑ ዘራቸውን ልታገኝ ትችላለህ። ዘእም ላዕሉ ብለው ደግሞ ከላይ እንደ ገብስ እንደ ማሽላ ያለውን ደግሞ ከላይ የሚገኝ ብለው ደግሞ ለአራት ከፍለዋል ማለት። አሁን ምን ይላል? በተለይ ትርጓሜ ስነ ፍጥረት በራሳቸው የሚያፈሩ አትክልቶች በጫፋቸው የሚያፈሩት ሰውን ይወክላሉ ነው የሚለው። በቃ አትክልቶች እንደ ሰው የሰውን ወካይ ነጸብራቅ ናቸው። በራሳቸው ጥረው ግረው ለፍተው ራሳቸውን የቻሉ በራሳቸው ብቻ የሚጠቀሙ ሰዎች ምሳሌነት አላቸው። በራሳቸው በጫፋቸው የሚያፈሩ ይላሉ። ሁለተኛው በጎናቸው የሚያፈሩ። ጎን እንግዲህ ከአካል የተነሳ ነው። ሔዋንም ከአዳም ጎን ተገኘች ይባላል። በልጆቻቸው በትዳር አጋራቸው የሚጠቀሙ ናቸው ይላል። ሌሎቹ ደግሞ በእግራቸው ወይም በስራቸው ሊያፈሩ ወይም በታች ዘእም ታሕቱ የሚያፈሩት በሰራተኞቻቸው የሚጠቀሙ ናቸው ብለው ምሳሌነት ሰጥተዋል። በጫፋቸው በላይ የሚያፈሩት 100 ፍሬ ያፈሩ፣ በጣም ከፍ ያለ ነው ጫፍ። በጎናቸው ደግሞ ትንሽ ዝቅ ይላል ከጫፍ 60 ፍሬ የሚያፈሩ፣ በስራቸው የሚያፈሩት ደግሞ ቅድም በ30 በስለው ምን ያህል ለሰው ሕይወት እንዴት እንዳላቀው እንደሚተረጉሙ በጣም 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 ከሚገርሙኝ ነገሮች ነው። ከአንድ መሬት ላይ ጣፋጭ ፍሬ መራራ ፍሬ ይበቅላል። የሚበላ አለ፣ ማይበላ አለ። ግን ሁሉም መገኛው መሬት ነው። ሰዎችም መገኛቸው አንድ አዳም ነው፣ ግን በስራቸው ይለያያሉ። ግማሹ ጣፋጭ ፍሬ ያፈራል፣ የሚበላ ፍሬ ያፈራል። ግማሹ ደግሞ ጎምዛዛ መራራ ሬት የሆነ ፍሬ ያፈራል። ስለዚህ ጣፋጭ ፍሬ ለማፍራት ከመራራ ፍሬ ለመለየት መሞከር ይገባሃል። ሌላው አትክልት፣ አዝሬት፣ እጽዋት ሰውን ይመስላሉ ይላሉ። ለምሳሌ ገበሬ ቅንጣት ዘር ይይዛል፣ መሬት ላይ ይጥላታል። መሬት ላይ የተወሰነ ጊዜ ከቆየች በኋላ ትበቅላለች። ከበቀለች በኋላ ታድጋለች። ካደገች በኋላ ምን ትሆናለች? ታብባለች፣ ታፈራለች። ካበበች ካፈራች በኋላ መድረቅ አይቀርም፣ ይደርቃል። ከዛ ትልቅ ከሆነ በመጥረቢያ ትንሽ ከሆነ በማጭድ ይታጨዳል። ከዛ ታጭዶ ተወቅቶ ጎተራ ውስጥ ይቀመጣል። እንደገና ገበሬው አውጥቶት ዘርቶት በዓመቱ አሽቶ በቅሎ በስሎ ይበላል። ገበሬ ዘርን ይዞ መሬት ላይ ጣል እንደሚያደርግ እኔና እናንተ ስንጸነስ ከአባታችን ዘር ወደ እናታችን ማህፀን ተልከናል። ያ ዘር ጥቂት ቀን መሬት ላይ ከቆየ በኋላ እንደሚበቅል እኛም 9 ወር ከ5 ቀን ከቆየም በኋላ ተወልደናል። እቺ ዘር ከበቀለች በኋላ እንደምታድግ እኛም በየጥቂቱ ቁመታችን እየጨመረ አድጓል። ካደገች በኋላ ታብባለች፣ አበባ ፍሬን ትሰጣለች። በተመሳሳይ መልኩ ሰውም ባደገ ጊዜ ባል ሚስት አግብቶ ቤት ንብረት ልጆችን ያፈራል። በኋላ ደግሞ ምን ይሆናል? ያቺ አትክልት ይደርቃል። እንደ መድረቅ ደግሞ ማርጀት አለ ማለት ነው። ሰውም ያረጃል። በኋላ እንደሚቆረጥ ወይም እንደሚታጨድ ሰውም ይሞታል። እህል ጎተራ ውስጥ እንደሚቀመጥ ሰውም መቃብር ውስጥ ይቀመጣል። ግን እህሏ ጎተራ ውስጥ ገብታ አትቀርም። በዓመቱ እንደገና ወጥታ ተዘርታ ትበቅላለች። ሰውም ሞቶ አይቀርም፣ እንደገና ከሞት ይነሳል።